ስልክ አለማንሳት ግን ትዳርን ያፈርሳል። ወንድ ልጅ ካገባ በኋላ የዝናብ መጥረጊያ ነው። ቦሌ የዘነበ ዝናብ ፒያሳ የለም። በቃ ቢዚ ነው። አሁን ፈጣሪ አቴንሽኑን እንዲህ ሁለት አድርጎ እሱ ቤቱን ማኖር ፎከሱ ምን መሰለ ለቤቱ እየለፋ መሆኑን ነው የሚያውቀው። የሰውነት አቴንሽኑን ይረሳና እንትኑን አተውት አይደለም። ለምሳሌ ወይ ስብሰባው ያለው ይላል ወይ ደክሞኛል ይላል። ቤት ሲገባ ይሄ የቢሮ አናቱ የነወዘውን እኔ ራሴ ደክሞኛል በእናትሽ ተይኝ ይላል። ከዛ ይጀምራል። እሷ ስለሱ መናደዱን በምን ታውቃለች? መላክ አይደለችም። አብራው አልተሰበሰበችም። እዚህ ውስጥ የለችበትም። እነሱ አይረሱ ነፍሴ አይረሱ። ሴቶቹ እነሱ አይረሱ። እነሱ ትናንትና ያልካቸውን ቃል ዛሬም ይፈልጋሉ። ወንድ ልጅ አገባ ማለት ተነፈሰ በቃ ከዚህ በኋላ ሰራይ ነው እንጂ ነው ቻው በቃ ምን አይነት ቤት ልጆቼ ምናምን እንትኑ ላይ ያተኩራል። ይሄ ማቴሪያል ነገሩ ላይ እንትኑ ላይ ስትራቴጂው ላይ ማድረጉ ላይ ማኖሩ ላይ ፕሊዝ ወንዶች አትሸወዱ። ልክ ቤት ስትገባ እንዴት ዋላችሁ ምናምን ብለሰን ባይመችም ሚስትና ቀፍ አድርገህ እንዴት ነሽ አድርገህ መታ አድርገህ ለፍ በቃ አድርገህ መታ ሚስትና ተፈቅዶላት መታ አድርገህ ለፍ። ዝም ብለህ እንዴት ዋላችሁ እያልክ እንትንህን እየፈታ ጣል አድርገህ አትሄድ። ምክንያቱም ለምንድነው ሰው ነው የፈለገችው ሰው በቃ። ሌሎች ደግሞ እህቶች ደግሞ በተለይ ሚስቶች በተለይ አዲስ ትዳር ውስጥ ያላችሁ ፕሊስ በደንብ አዳምጡኝ። ባሎቻችሁ ከውጪ ሲመጣ አትልከፉት በቃ ልክ ሲገባ አትልከፈው። ምን ማለት ነው? አታውቅማ። አትልከፉት ኢን ኤሴንስ ትላከፋላችሁ ማለት አይደለም። ለምሳሌ ስልክ ትደውልለታለች አላነሳም ኦር ሳይለንት ላይ ነው ኦር ስብሰባ ላይ ነው ወይ ረስቶታል ወይ መኪና ላይ ሰክቷል። የወንድ ባህሪ ነው። ይሄዳል ቤት ሲደርስ ገና በሩን ሲከፍት ምን ሆነ ነው ስልክ ማታነሳው? ዶንት ሴይ ዲስ ፕሊዝ። እኔ ራሴ ደክሞኛል አናቴ ዞሯል በእናትሽ ተይኝ በቃ ያንቺን ጭቅጭቅ ይላል። እቺ ቀላል ፎርሙላ አለች። ልክ ቤት ሲገባ ማሬ ደህና ነህ ደክሞሃል አይደል ቦርሳ ብትቀበለው ሀግ